በቃ አነጋገር ባለማወቅ ሜቢ አንዳንዴ ልስት እችላለሁ፣ ግን በቃ የሆነ አንዳንዴ ማውራት አለመቻል ይጎዳል። ማውራት ስትችሉ በምላሳችሁ ልደልሉ ትችላላችሁ ምናምን፣ ግን ማውራት ባለመቻል አንዳንድ ነገሮች ብዙ ነገር ይፈጠራሉ። አሁንም ዛሬም ነገም የምነግራችሁ ጆን ዳንኤል በመፈታቱ የሚናደዱ ሰዎች አሉ። እዚህ ፊት ለፊት እንዲህ አብረው ቢሰሩ ምናምን ብለው ያላችሁ ሰዎች አሉ። እግዚአብሔርን የተናደዱ በጣም ብዙ ሰዎች አሉ። የእሱ መፈታት ከማንም በላይ ደስተኛ የሚያደርገው ቤተሰቦቹ ነው፣ እናቱ ነው። ከዛ በመቀጠል የሚወዱት የቅርብ ሰዎቹ ነው። አለቀ በቃ። ስለዚህ ለአንዴና ለመጨረሻ ጊዜ፣ ምክንያቱም ለራሴ ራሱ ሸ ያዝ የሆነ ነገር ባረክ ቁጥር አዶናይ እንደዚህ የሆነ ነገር እንዴ፣ እሱንም ለምን ሊያልባል 10 የደጋግመን ስም እንድናነሳ ታደርጋላችሁ? ሲቀጥል እንደው ቢልልን እንደው ተጋግዘን አሁን ለምሳሌ ለአርቲስት ሰለሞን አንደኛና ዋነኛው ማን ሊናደድ ይችላል? ዮኒ ማኛ። ለመሰላችሁ እኔ በጆን ዳንኤል ሲታሰር የተጣሏቸው ሰዎች አሉ። ጆን ዳንኤል ሲታሰር አሁን በጣም ንጹህ ህሊና ካለ እና ጭንቅላትን ክፍት አድርገህ ካዳመቀኝ እግዚአብሔርን ትረዳኛለህ። ራሱ ዮኒ ማኛ ነግሯል። ጆን ዳንኤል ሲታሰር አሁን ድረስ ቴክስቱ አለ። ነፍ ስድብ ነው የላኩለት ለዮኒ ማኛ። ምን አይነት ሰይጣን ሰው ነህ? ምን አይነት ክፉ ሰው ነህ? ራሱ ይነግራቸዋል። የተጣላሁት ዮኒ ማኛ። ሌላ 2 ሰዎች አሉ ጆን ዳንኤል ሲታሰር ሲሰድቡት ሲያላግጡበት የነበሩ። አሁን ሲፈታ ዘኪንግ ኢዝ ባክ ወይም ጆን ዳንኤል ተፈቷል ስለ የሚናደዱት እነሱ ናቸው። አዶናይ ጋር ምን ያገናኘዋል? እስቲ እንደው በንጹህ ህሊና ሰው ምን ያገናኘዋል ከሱ ጋር? አይተዋወቁም። አዶናይ እኮ እዚህ አልነበረም ጆን ዳንኤል ሲታሰር። ስለዚህ ፕሊዝ እባካችሁ፣ እኔ ከአዶናይ ጋር ምንም የሚያገናኘኝ ነገር የለም። እግዚአብሔርን ነው የምላችሁ፣ ምንም የሚያገናኘን ነገር የለም። የሆነ ጊዜ ላይክ ሴጋ ምናምን በሚባልበት ሰዓት ሙድ ያስኩበት ደግሞ ሁሉም ሰው ሙድ በሚሰር ታኩር ላይቭ ላይ አዶናይን አስገባው ሲባባሉ ከሆነ ሰው ጋር ሊመታን ነው ምናምን ሙድ ይዟል ታኩር። ከዛ በኋላ ሄደው የሽቶ ቤቱ ማስታወቂያ እኮ ከአዶናይ ጋር ሰጥቶ ራሱ ሙድ እያያዘ ሽቶ ስጠኝ ምን በሽቶ ልመታ ራሱ ሙድ ትሬንድ ይሆናል። በቃ ይታለፋል። በዛ ወይ ነው እንጂ የሆነ ከልቤ ጠልቼ ቀንቼ ምናምን አይደለም። ጆን ዳንኤል ሲፈታ ግን የሚናደዱ ሰዎች አሉ። አንደኛውና ዋነኛው ዮኒ ማኛ ነው። ግልጽ እየነገርኳችሁ ነው። ያው ስም እየጠራው እየተናገርኩ ነው። ስለዚህ ዮኒ ማኛ እንዲናደድ እነግረዋለሁ። አሁንም ተፈታ ወንድሜ ተፈታ እላለሁ እንጂ ከአዶናይ ጋር እንደው ራሱ ሊነግራችሁ ይችላል። ምንም የሚያገናኘን ኬዝ የለም። አሁንም ነገ የምነግራችሁ 100 ሚሊዮን ኢትዮጵያ ህዝብ አለ። 100 ሚሊዮን ኢትዮጵያ ቲክቶክን ቢጠቀም ለሁላችንም ይበቃል። አብቃቅቶ ያስጠቀመናል። እንደው ለጥሩ ነገር እንጠቀመው እንጂ። ስለዚህ አሁንም ዛሬም ነገም ጆን ዳንኤል በመፈታቱ የሚናደዱ ሰዎች አሉ። ለነሱ እሱ መመለሱ ትልቅ መልእክት ነው። ስለዚህ ፕሊዝ በቀናነት ተረዱኝ። እኔ ከአዶናይ ጋር ምንም የሚያገናኘን ነገር የለም። የሆነ ነገር ሳረግ ከእሱ አይተህ ነው ምናምን ስሉ ችግር የለም፣ እሱ ችግር የለም። ባለፈውም የሆነ ኢንተርቪው ላይ ብያለሁ ቲቪ ላይ ይሄ አይወጣም ልብሴ ፔሬድ ነው ምናምን የሚለው ነው የሚወጣው እንጂ እኔ ምን ብያለሁ ከአዶናይ አይተህ ነው ምናምን ብሎ የሆነ ሰው ጠይቁኛል እኮ እንትኑ ላይ። ቢሆንም ችግር የለም። ይሄን የመለስኩት ቢሆንም ችግር የለም። በጎ ነገር ከሆነ ምን ችግር አለው? መጥፎ ነገር አንኮርጅ እንጂ ጥሩ ነገር ከሆነ ምን ችግር አለው? ስለዚህ ፕሊዝ በቀናነት በጥሩ አይምሮ ፕሊዝ አንደርስታንድ አድርጉ። እኔ የሆነ ነገር ስል ከሆነ ሰው ጋር ቀንተ ነው የሚናደዱ ሰዎች አሉ። አሁንም ዮኒ ማኛ ተናዷል። እሱ አይደል እንዲያሳሰረው ገደል የከተተው እሱ አይደል እንዴ? እሱ እኮ ነው በልበል ብሎ በእንግሊዝኛ ልበል ልስደባቸው ዚስ ምናምን ብሎ ከዛ በኋላ ልክ ከታሰረ በኋላ እዛ ቤት ገብቶ አራሬ ምናምን ብሎ። ስለዚህ ፕሊዝ በመድኃኒዓለም ኮሜንቱን አንዴ ላብረው ሀሳቤ እንዳይሰረቅ ነው እንደዚህ ያደረኩት እና ፕሊዝ በዛ ወይ ተረዱልኝ። እግዚአብሔርን ነው የምላችሁ። እኔ በራሴ መንገድ የምሰራ ሰው ነኝ። እግዚአብሔርን ይኸው ማዘር ትሙት በራሴ መንገድ የምሰራ ሰው ነኝ። በጣም ብዙ ፕላኖች አሉኝ። በጣም ብዙ ሀሳቦች አሉኝ። ቲክቶኩ እግዚአብሔርን ነው የምላችሁ። ቲክቶኩ በጣም ብዙ መስራት የምንችልበት ትልቅ አፕሊኬሽን ነው። በጣም ትልቅ አፕሊኬሽን ነው። ቲክቶክን በደንብ ከሰራንበት ተጋግዘን ከሰራንበት ትልቅ ነገር የምንፈጥርበት ትልቅ አፕሊኬሽን ነው ጋይስ። በቃ ትልቅ አፕሊኬሽን ነው። ከተጋገዝን ከተባበርን እግዚአብሔርን በጣም ትልቅ አፕሊኬሽን ነው። በቃ ትልቅ ነገር መስራት የምንችልበት አፕሊኬሽን ነው። አቅሙን አላወቅነውም አሁን ድረስ። ስለዚህ በቃ ሁላችንም ተባብረን ተጋግዘን እንስራ እንጂ
ለምን እርስ በርስ እንወጋጋለን? እግዚአብሔርን ለምን እንወጋጋለን እርስ በርስ? እኔ ቢልልኝ አንዱን ሰው አግዤ አንዱ ቢልለት አንዱን ሰው ተጋግዞ ብንወጣ ነው እንጂ ደስ የሚለው። አለበለዚያማ እግዚአብሔርን አይሆንም። ኤኒዌይስ እኔ አሁን ጆሲ ላይክ በዛ ወይ በእኔ ጆሲ ፔሬድ የመጣናም ሲል ሪፖስቱን ላደርገዋለሁ እኮ ስለሚያስቀኝ ይስፈን። በቃ ትስቃላችሁ። በቃ ግን ፕሊዝ በመድኃኒዓለም እንደው በእግዚአብሔር ልለምናችሁ የሆነ ነገር ሳረግ ከአዶናይ ጋር አታያይዙ። የሆነ ነገር ስል ፕሊዝ በመድኃኒዓለም በቃ በእግዚአብሔር እኔ ሁላችሁ በግሌ እኮ ነገርኳችሁ። የምደግፈውን ነገር ሲሰራ በግሌ ተነስቼ እኮ ያጨብጨብ። እኔ ሲያሸነፉ ተነስቼ ነው ያጨብጨብኩት። አለቀ። እኔ ምንም አንድ ቀን ተገናኝቼ ከማላውቀው ሰው ጋር ትቀናለህ? ለምን እቀናለሁ? ስለዚህ ፕሊዝ በእግዚአብሔር እኔ በጣም ብዙ ልሰራቸው ማስቦቸው ነገሮች አሉ። በራሴ በግሌ በጣም ብዙ ትላልቅ ነገር ነው የምሰራው። ታያላችሁ ከዚህ በኋላ የምሰራቸውን ቪዲዮች። እኔ የሆነ ነገር ስሰራ አንተ እንዲህ እንድትሉኝ አይደለም። በቃ ጥሩ ነገር ከሆነ ጎበዝ፣ መጥፎ ነገር ከሰራው ደግሞ ይሄ እናድርጋል፣ አስተካክል ጆሲ። በቃ የምሰራው ስራ ጥፋት አጥፍታል፣ አስተካክል። በቃ አለቀ። እንደዛ ብትለኝ እቀበልሃለሁ። ሁሌ እኔ ልክ ነው የምሰራው ማለት አይደለም። በሆነ ባለማወቅ አንዳንዴ በልጅነት ብቻ በሆነ ነገር ልስት እችላለሁ፣ ልሳሳት እችላለሁ። ገብቷችኋል? ልሳሳት እችላለሁ። ሳጠፋ ደግሞ እግዚአብሔርን ጆሲ አጥፍተሃል፣ በቃ ጆሲ አጥፍተሃል፣ ጥፋት ሰርተሃል ብትሉኝ እግዚአብሔር እኔ በንጹህ ልቦና አቀበላችኋለሁ። በቃ አጥፍተሃል ብትለኝ እግዚአብሔርን ምኑ ጋር ነው ጥፋት ይላሉ። ጥፋቴን ታስረዳኛል፣ ይቅርታ እልሃለሁ። በቃ ስለ ናሆም ምን ትላለህ? ስለ ናሆም የላችሁ ጋይስ፣ እኔ በጣም እያሳቀኝ ነው ስለ ናሆም። በጣም ኮሜንቱ ላይም ሳይ ምናምን በጣም ስድብ እያየሁ ነው ምናምን። ልንገራችሁ ስለ ናሆም ጉዳይ እንደውም ናሆም ከሚመልስላችሁ ይልቅ ራሱ ባለቤቱ አለ ጆን ዳንኤል ራሱ ሲመጣ እኮ አሁን ስንት ቀን ነው? 1 ሳምንት ምናምን የቀረው ይወጣል። ሲወጣ ራሱ ጆን ዳንኤል ይመልስላችኋል። የዛኔ ግን የተናገሩት የሰደቡት ሰዎች አፋችሁ እንዳትይዙ ብዬ እፈራለሁ። እኔ ይሄ ነው የምላችሁ፣ አፋችሁ እንዳትይዙ ብዬ እፈራለሁ። ራሱ ጆን ዳንኤል ይፈታል። 3 ቀን መቶ ጠየቀው ምናምን፣ ከዛ በኋላ ሳትሄድ እንዲህ ምናምን፣ ከዛ በኋላ ራሱ ጆን ዳንኤል አለ አይደል እንዲህ ባለቤቱ ራሱ መቶ ይመልስላችኋል። ጆን ዳንኤል በመድኃኒዓለም እንደው በእግዚአብሔር ልለምናችሁ የሆነ ነገር ሳረግ ከአዶናይ ጋር አታያይዙብኝ። የሆነ ነገር ስል ፕሊዝ በመድኃኒዓለም በቃ በእግዚአብሔር እኔ ሁላችሁ በግሌ እኮ ነገርኳችሁ። የምደግፈውን ነገር ሲሰራ በግሌ ተነስቼ እኮ ያጨብጨብ። እኔ ሲያሸነፍኩ ተነስቼ ነው ያጨብጨብኩት። አለቀ። እኔ ምንም አንድ ቀን ተገናኝቼ ከማላውቀው ሰው ጋር ትቀናለህ? ለምን እቀናለሁ? ስለዚህ ፕሊዝ በእግዚአብሔር እኔ በጣም ብዙ ልሰራቸው ማስቦቸው ነገሮች አሉ። በራሴ በግሌ በጣም ብዙ ትላልቅ ነገር ነው የምሰራው። ታያላችሁ ከዚህ በኋላ የምሰራቸውን ቪዲዮች። እኔ የሆነ ነገር ስሰራ አንተ እንዲህ እንድትሉኝ አይደለም። በቃ ጥሩ ነገር ከሆነ ጎበዝ፣ መጥፎ ነገር ከሰራው ደግሞ ይሄ እናድርጋል፣ አስተካክል ጆሲ። በቃ የምሰራው ስራ ጥፋት አጥፍታል፣ አስተካክል። በቃ አለቀ። እንደዛ ብትለኝ እቀበልሃለሁ። ሁሌ እኔ ልክ ነው የምሰራው ማለት አይደለም። በሆነ ባለማወቅ አንዳንዴ በልጅነት ብቻ በሆነ ነገር ልስት እችላለሁ፣ ልሳሳት እችላለሁ። ገብቷችኋል? ልሳሳት እችላለሁ። ሳጠፋ ደግሞ እግዚአብሔርን ጆሲ አጥፍተሃል፣ በቃ ጆሲ አጥፍተሃል።